ሰላም ቤተሰብ እንዴት አላችሁ? ትንሽ ጠፍቻለሁ፣ ያው በስራ ምክንያት ነው። ከዚህ በኋላ ላለመጥፋት እሞክራለሁ። ዛሬ ደግሞ እንደተለመደው ገንዘብ ልናገኝበት የሚያስችለንን አዲስ አፕ ይዤላችሁ መጥቻለሁ። እዚህ አፕ ላይ ላይቭ መግባት ሳይጠበቅብን ፓርቲ ላይ ብቻ ቁጭ ብለን ገንዘብ መስራት የሚያስችል ነው። ለወንድም ለሴትም እኩል ተከፋይ የሚያደርግ ነው። ኢንቫይትም ስናደርግ እንደ ሌሎች አፖች ለሴት ብቻ አይደለም ከኢንቪቴሽን የምናገኘው፣ ወንድም ኢንቫይት ብናደርግ እናገኛለን ማለት ነው። እሺ አፑን ከስር ሊንኩን አስቀምጥላችኋለሁ። ሞር የሚለውን ተጭናችሁ ሊንኩን ማግኘት ትችላላችሁ። ቀጥታ አፑን እንዳወረዳችሁ እንዴት መጠቀም እንዳለባችሁ አሳያችኋለሁ። እሺ አፑን ዳውንሎድ እንዳደረጋችሁ እንደዚህ አይነት ኢንተርፌስ ይመጣል። ስለዚህ ጉግል እና ፌስቡክ ያስመርጣችኋል። በጉግል ብትጠቀሙ ተመራጭ ነው። ጉግል የምትለዋን ትጫናላችሁ ማለት ነው። የምትጠቀሙበትን አካውንት ከመረጣችሁ በኋላ እንደዚህ ሆኖ ይመጣላችኋል። ከዛ ጾታ ትመርጣላችሁ። ሜል ፊሜል የሚለውን ድጋሚ ስለማይስተካከል በትክክል እርግጠኛ ሆናችሁ ምረጡ። ከዛም ከመረጣችሁ በኋላ ኦኬ የሚለውን ትጫኑታላችሁ ማለት ነው። ከዛም እዚህ ጋር እንደምታዩት እንደዚህ ሆኖ ይመጣል። ኮሌክት ሪዋርድ የሚለውን ትጫናላችሁ። ከዛም ጎኢት እንደዚህ ሆኖ ይጀምርላችኋል። ከላይ የምታዩት እዚህ ጋር ክቧ ፍሪ የምትለዋ እሷ መቁጠር ስትጀምር ነው ስራ መስራት የጀመራችሁት። አሁን ግን ኤጀንት አይዲ ስላላስገባችሁ አትቆጥርም። እስካላስገባችሁ ድረስ አትቆጥርም። እዚህ እሱ ጋር ኤጀንት አይዲ ከሞላን በኋላ እንቀጥላለን። ምን እንደሚመስል እናያለን። እሺ እዚህ ጋር ቢካም ሆስት ከሚለው ስር ጆይን የምትለዋን እንጫናለን። ከዛ እምቢ ካላችሁ ደገም አድርጋችሁ ሞክሩት። እሱን ተጭነን እንገባለን ማለት ነው። ከዛም እዚህ ጋር ኢንተር ኤጀንት አይዲ የሚለው ጋር አሁን እዚህ ስክሪኑ ላይ ያስቀመጥኩላችሁን ቁጥር ወይም ደግሞ እዚህ ጋር ታይፕ ያደረኩት ያለውትን ታስገቡና ኦኬ ብላችሁ አክሴፕት የሚል ይመጣላችኋል። አክሴፕት አድርጋችሁ ትወጣላችሁ ማለት ነው። በሌላ አካውንት ስለሆነ ይሄኛው ሁለተኛ አካውንት ስለሆነ ነው እየቆጠረልኝ ያልሆነው በዚህኛው ቫሪፋይ ስላላደረኩኝ ማለት ነው። ለእናንተ ግን እቺ ክቧ ፍሪ ታስክ የምትለዋ 0% ብላ ትቆጥራለች። እሷ 100% ስትሞላ ተጫኗትና ክሌም የምትላለች። ክሌም የምትለዋን ስትጫኗት 2500 በአንድ ሰዓት ውስጥ ትሰጣችኋለች። እንደገና አሁንም 0 ብላ ከአዲስ መቁጠር ትጀምራለች። በድጋሚ ተጨማሪ ሌላ 1 ሰዓት ስንደግም አሁንም 100 ይሞላል። በ2 ሰዓት ውስጥ 5000 ይሰጠናል ማለት ነው። ሁለት ጊዜ ነው 100 ሲሞላ ክሌም የምትለዋን ተጭነን ታስኳን ስንነካት እንደዚህ ስንጫናት ሳላሪ ታስክ ሪዋርድ የሚል ይመጣልናል። ስለዚህ ታስኳ ጋር ሄደን ክሌም የምትለዋን ተጭነን እንወስዳለን ማለት ነው። እዚህ ጋር ሁሉንም ክሌም ኦል ብለን እናልፋለን። እዚህ ጋር እንደምታዩት እያያችሁ እያነበባችሁ ለምሳሌ ፔንድ ፖን ነምበር የሚለው ጋር ጎ ብላችሁ ፖን ነምበር ስታስገቡለት ይሰጣችኋል። እኔ ለማስገባት ስላልፈቅኩኝ ነው። አፕሎድ አቫተር እሱንም ስትጨርሱ 25 ይሰጣል። እያንዳንዱን እያነበባችሁ ፌስቡክ ፔጃቸውን ፎሎ ስታደርጉ ደግሞ በተጨማሪ 50 ይሰጣል። እዚህ እሱን እንዳለ ታስኮቹን እንደዚህ እያነበባችሁ ቆያላችሁ እየሞላችሁ መጠቀም ትችላላችሁ። ሰዓታችሁ ግን ቆጥሮ 100 ሲሞላ ክሌም ማለቱን እንዳትረሱ። ምክንያቱም ሰዓቱ ካለቀ ሳትቀበሉ ካለፈ ማለት ነው ምንድነው የሚሆነው? ያልፋል፣ ኤክስፓየርድ ያደርጋል ማለት ነው የዚህኛው ቀን። ሌላው ደግሞ የሰዓት አቆጣጠሩ ሁሌም ከምሽቱ 1 ሰዓት ሲል ነው የሚጀምረው። ስለዚህ ቫሪፋይ ካደረጋችሁበት ሰዓት ጀምሮ እስከ ምሽቱ 1 ሰዓት ባለው ውስጥ 1 ሰዓት ከመሆኑ በፊት ለ2 ሰዓት መስራት አለባችሁ የመጀመሪያዋን 5000 ለማግኘት ማለት ነው። ይህ የሚሆነው ለመጀመሪያ ሳምንት ለመጀመሪያ 7 ቀን ተከታታይ 7 ቀን ብቻ የዌልካም ጊፍት ነው 5000 እንጂ ሁሉንም እስከ መጨረሻው ድረስ 5000 ይሰጣል ማለት አይደለም። ልጆችንም ኢንቫይት ስታደርጉ በ7 ቀን ውስጥ ባለው ውስጥ ነው ኢንቫይት ያደረጋችኋቸው ልጆች 7 ቀን ሲሰሩ ነው ለእናንተ ኮሚሽን የሚታሰብላችሁ። 7ቷ ቀን ካለፈች በኋላ ግን ኮሚሽኑ አይታሰብም በቃ። ስለዚህ የመጀመሪያውን 7 ቀን ለራሳቸውም ኢንቫይት ላደረገውም ሰው
ለጋራ ጥቅም ስለሆነ 7ቷን ቀን 2 ሰዓት መስራት ይቻላል። ሌላው ደግሞ የፈለጋችሁት ቦታ ሆናችሁ ብፈልጉ ሰው ቤት ፓርቲ ላይ ሆናችሁ መስራት ትችላላችሁ። አስፈላጊነት ካለው ደግሞ የራሳችሁን ሩም ከፍታችሁ መስራት ትችላላችሁ። የራሳችሁን ሩም ለመክፈት እዚህ ጋር ማይ ሩም የምትለዋን ነው መጫን ያለብን። ከዛም እዚህ ጋር የምንፈልገውን ኔም እናስገባለን፣ የሩማችንን ኔም እናስገባለን። እቺን ቻት የምትለዋን እንመርጣለን። እዚህ ጋር ደግሞ ፕሮፋይል አፕሎድ እናደርጋለን። ከዛ እዚችኛዋ ጋር ደግሞ እንትናችን ማለት በቃ ለምሳሌ ዌልካም ሃይ ደስ ያለንን አዲሶች ነው የምንፈልገውን ነገር ጽፈን ማስገባት እንችላለን። ከዛም ክሬት እናደርገዋለን። እኔ አሁን ሙሉውን ስሞልቼ ስላልጨረስኩኝ ክሬት አያደርግልኝም። ስትጨርሱ ክሬት ስታደርጉ የራሳችሁን ሩም ከፍታችሁ መቀመጥ ትችላላችሁ። የራሳችሁን ቤት ይሁን የሰውን ቤት ይሁን ያው ነው፣ ተመሳሳይ ነው፣ ይቆጥራል። ታይዋት አሁን ታስኳለኔ እየቆጠረችልኝ ነው። እንደዚህ ስታደርጉ የራሳችሁ ቤት ላይ መግባት ትችላላችሁ። እቺ ከቧ እየቆጠረች ነው። አሁን እኔ 65% ነች። ጫናት አለ ሆይ። ከዛም እዚህ ጋር የምታዩት እቺ ክሊክ የምትሏ ስትበራ ክሊክ ሳደርጋት ይሰጠኛል ማለት ነው፣ የዛሬውን ታስኬም ማለት ነው። ሌላው እንዴት ኢንቫይት ማድረግ እንዳለብን ነው። እዚህ ጋር ኢንቫይት የምትለዋን እንጫናታለን። ከዛም ኢንቫይት ናው እንላለን። ኔትወርኩ እንደዚህ ሆኖ ሲመጣልን እዚህ ጋር ኮፒን የምትለዋን እንጫንና ወተን ወደምንፈልገው ሶሻል ቴሌግራም፣ ፌስቡክም፣ ዋትስአፕም ኢቨን ኖርማል ሜሴጅ ራሱ ኤስኤምኤስ ላይ ኮፒ ማድረግ እና መላክ እንችላለን ማለት ነው። ግን ማወቅ ያለብን አንዴ ኮፒ የምንለው አንዴ ኮፒ የምናደርገው ለአንድ ሰው ነው የሚያገለግለው። አንድ ጊዜ ኮፒ ብለን ሄደን ለሆነ ሰው ከላክን በኋላ ድጋሚ ለሁለተኛ ሰው ለመላክ ተመልሰን መተን አሁንም ኢንቫይት የምትለዋን ተጭነን ኢንቫይት ነው ብለን ከአዲስ እንደገና ኮፒ ማድረግ አለብን ለሁለተኛ ሰው። እሱን ልከን ለሁለተኛ ሰው ቀጣይ ደግሞ ለሶስተኛ ሰው ለመላክ አሁንም እንደግመዋለን። አንዴ ኮፒ የምናደርገው ለአንድ ሰው ነው የሚያገለግለው። ስለዚህ ራሳችን ሰርተን የምናገኘዋለን። ከዛ በኢንቪቴሽን የምናገኘዋለን። ሌላው ደግሞ ኤጀንት መሆን ነው። ኤጀንት በመሆን ደግሞ ኮሚሽን እናገኛለን ማለት ነው። የተለያዩ አይነት የኤጀንት ደረጃዎች አሉ። ኤ ቢ ሲ ዲ እያለ ይወርዳል። መጨረሻ ላይ ሲደርስ ሱፐር ይሆናል። 5 አይነት ማለት ነው። ስለዚህ መጀመሪያ ኤጀንት ስንሆን ዲ ሌቭል ላይ ነው የምንሆነው። ዲ ማለት ደግሞ 4% ነው የሚያስብልን። ከዛ 8%፣ 6%፣ 20% ከዛ ሱፐር የምንሆንበት እና ከአፑ ጋር እኩል በኩል ተካፋይ የምንሆንበት ደረጃ ላይ እንደርሳለን ማለት ነው። ስለዚህ እዚህ አፕ ላይ ዋናው ስራችን የሚሆነው ኤጀንት መሆን ነው ማለት ነው። ሌላ ሀሳብ አስተያየት ካላችሁ መስጠት ትችላላችሁ። ያልገባችሁ ጥያቄ የሆነባችሁ ነገር ካለ መጠየቅ ትችላላችሁ። ስላዳመጣችሁኝ ተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ።